ለዚህ ሰው ዓለም ድምፅ እንጂ ቀለም የላትም። ብርሃን ምን እንደሆነ አያውቅም። ይህ ሰው ስጋዊ ጆሮ እንጂ የሚታይ ዓይን አልፈጠረበትም። ከመወለዱ ጀምሮ ዓይኖቹ ጨለማን እንጂ የፀሐይን ወጋግን አይተው አያውቁም። በኢየሩሳሌም አደባባዮች ለዓመታት ተቀምጦ ምጽዋትን ሲጠባበቅ ኖሯል። በዚያ መንገድ የሚመላለሰው ወጪና ወራጁ ምናልባት ስባሪ ሳንቲም፣ ቁራሽ ዳቦ መወርወር ካልሆነ በቀር ቀርቦ ችግሩን የሚጋራ አንድም ሰው አልነበረም። ነገር ግን ዛሬ ለየት ያለ ቀን ነው። የዓለም ብርሃን የሆነው ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ መንገድ ያልፋል። ደቀ መዛሙርቱ አንድ ጥያቄ ያነሱ። ረቢ፣ መምህር፣ ይህ ሰው እውር ሆኖ የተወለደው በማን ኃጢአት ነው? በራሱ ወይስ በወላጆቹ? አሉት። ይህ ጥያቄ የብዙዎቻችን ጥያቄ ነው። በራሳችንም ሆነ በቅርብ ቤተሰቦቻችን ላይ ያልተለመደ ተፈጥሯዊ ሆነ ሰው ሰራሽ ችግር ሲገጥመን ይሄ ለምን ሆነ? ፈጣሪን ምን ባረገው ነው? ቤተሰቦቼ ምን ኃጢአት ቢያደርጉ ነው እንላለን። ክብር ምስጋና ይግባውና ኢየሱስ ክርስቶስ በተረጋጋ መንፈስ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ይልቁንስ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ እኔ በዓለም ሳለው የዓለም ብርሃን ነኝ አለ። ኢየሱስ ወደ መሬት ዝቅ ብሎ በምራቁ እንትፍ አለ። በአፈር ጭቃ በጅቶ የሰውየውን ዓይን ቀባው። በግንባሩ ላይ ዓይን ምልክት አደረገ። ጌታ ተፈጥሮን በቃሉ ብቻ ማዘዝ ሲችል እዚህ ጋር ግን ጭቃን ተጠቀመ። ፍጹም ሰው ነኝ ሲል ምራቁን እንትፍ አለ። ፈጣሪ ነኝ ሲል ደግሞ በደረቅ ግንባር ላይ ዓይንን ፈጠረ። ከዚያም ለዚያ ሰው አንድ ትእዛዝ ሰጠው። ወደ ሰሊሆም ኩሬ ሄደህ ታጠብ አለው። ሰውየውም ሰሊሆም ኩሬ ደርሶ ፊቱን ሲታጠብ ለመጀመሪያ ጊዜ በዓይኖቹ ውስጥ ብርሃን ሲገባባቸው፣ ቀለማት ሲታዩት በድንጋጤና በደስታ ጮኸ። ራሱን መቆጣጠር አቅቶት እየሮጠ ወደ ሰፈር ይመላለሳል። ጎረቤቶቹ ግራ ተጋቡ። ይህ ተቀምጦ ይለምን የነበረው አይደለም አሉ። አንዳንዶቹ እርሱ ነው ሲሉ፣ ሌሎቹ ደግሞ ይመስለዋል እንጂ እርሱ አይደለም አሉ። እውነት ነው። በጨለማ ውስጥ ስንኖር የሚያውቁን በትቢያ ተጥለን ያዩን ሁሉ ጌታ ከጨለማ ሲያወጣን፣ ትቢያችንን አራግፎ ሲያነሳን እኛነታችንን የሚጠራጠሩ ብዙ ናቸው። ሰውየውም የሆነው እንዲሁ ነው። እርሱ ግን ወገኖቼ እኔው ነኝ፣ ለዘመናት ስለምን የነበርኩት በጨለማ የተዋትኩት እኔው ነኝ። ዛሬ ግን ጨለማው ተገፎልኛል፣ ትቢያዬም ተራግፏል። ክብር ለኢየሱስ ክርስቶስ እያለ ይመሰክር ነበር። ውድ ቤተሰቦች፣ ይህ ታሪክ ስለ ስጋዊ ዓይን መከፈት ብቻ አይደለም፣ ስለ እምነትና ስለ መለኮታዊ ስልጣን እንጂ። ብዙዎቻችን በኃጢአት ጨለማ ተከበናል፣ በቂምና በበቀል ተውጠናል። ጌታ ዛሬም በሕይወታችን ጨለማ ውስጥ ብርሃንን ሊያበራ ይፈልጋል። ከኛ የሚጠበቅብን እንደ ዕውሩ ሰው የጌታን ድምፅ መስማትና በታዛዥነት ወደ ሰሊሆም መሄድ ብቻ ነው።